ታዲያ እንደ ጠላት ቢያየን አይደለም ማስታወቂያ የለጠፈው? በዓሉን በማስመልከት ቅርጫ መመዝገብ ጀምረናል። ከመቼ ጀምሮ ነው የኛ ሰፈር ህዝብ በቅርጫ በዓል ማክበር የጀመረው? በምርጫው ነው እንጂ የሚያከብረው። ወይ ዋናው ነገር በሰው ደስታ መደሰት ነው ብለህ የበዓል ፕሮግራም እያየህ ቤት እጥፍጥፍ ብለህ ቁርጥ እንጀራ መስለህ ትተኛለህ። አለበለዚያም በዓሉን እንደ ህዝባዊ በዓል አይተኸው እሱን ሰበብ አድርገህ የዋጋ ጭማሩ ላይ ሰላማዊ ሰልፍ ታደርጋለህ። አበቃ። ወይ ቅርጫት። እሺ መመዝገቡን ተመዘገብ። ገንዘብ መክፈል የማንችል ሰዎች ቅርጫው ላይ በታዛቢነት ነው የምንሳተፍ። መታዘቡንማ እናውቅበታል። ቅርጫቸውን አናውቀውም እንዴ? አንዱን ለአምስት ከበው አዋክበው እንደሚጥሉት ከጣሉት በኋላ ከበው ወደ ሞት እየመሩ ለወዳቸው እንደሚያመቻቹት እየታዘብን አልነበረ? ቅርጫቸውስ በመደብ በልተው መቀራመት፣ ቅርጫታቸው ውስጥ ይዘው መንጎል። ይህን ነው የምንታዘብላቸው። ወይ ቅርጫት። አሁን ለዚህ ሰፈር ሰው ስኳሩ አንሶ ነው፣ ዘይቱ በስቶ ነው። እንዲህ በማንችለው በምኞታችን በበሬ ስጋ የሚታገልን